ሳናውቀው የእድገታችን ከጥልቅ ጠላት የሚሆንበት ጊዜ አለ። ይህንን የውሸት ምቾት ከፋውስ ኮምፎርት እና የውሸት ሀብት ከፋውስ ዊያውድፍ ሐሳብ በዝርዝር እና በጥልቀት እንመርምረው። አንድ የውሸት ምቾት ፋውስ ኮምፎርት እና የአእምሮ ማታለያዎች። አእምሮችን ሁልጊዜ የሚፈልገው ደህንነትን እና ጸጥታን ነው። አዲስ ነገር መሞከር፣ አደጋ መጋፈጥ እና መልፋት ለአእምሮ አስፈሪ ነገሮች ናቸው። ስለዚህ እኛን ለመጠበቅ ሲል በውሸት ምቾት ውስጥ ያቆየናል። የመልመድ ወጥመድ ኮምፎርት ዞን። አእምሮችን ከዛሬ ባለህበት ቦታ አልሞትክም፣ በሰላም ውለሃል፣ ስለዚህ ነገም እዚሁ አሰልቺ ግን ደህና በሆነው ቦታ ውል ይለናል። ይህ የውሸት ሰላም ነው። እድገት የሚመጣው ግን ካልለመድነው እና ካልተመቸን ነገር ውስጥ ነው። ነገ እሰራዋለሁ ፕሮክራስቲኔሽን። ዛሬ ደክሞሃል፣ ነገ ትሰራዋለህ የሚለው የአእምሮ ድምፅ ትልቁ የውሸት ምቾት ነው። አእምሮችን የወደፊቱን ጊዜ ሁልጊዜ ቀላልና ምቹ አድርጎ ስለሚስለው የዛሬን ኃላፊነት ወደ ነገ እንድንገፋ ያደርገናል። ያለማቋረጥ ማቀድ ግን አለመጀመር። አንዳንድ ጊዜ አእምሮችን በምናብ ብቻ ትልቅ ነገር ስናቅድ ትልቅ ደረጃ የደረስን ያህል የስኬት ስሜት ዶፓማይን ይሰጠናል። ይህም እየሰራው ነው የሚል የውሸት ማረጋገጫ በመስጠት በተግባር እንዳንቀሳቀስ ያደርገናል። 2 የውሸት ሀብት ፋውስ ዊያውድፍ በምናብ መኖር። ይህ ደግሞ በምናብ ወይም ባልተጨበጠ ነገር ላይ ተመስርቶ ራስን የማታለል ስነልቦናዊ ባህሪ ነው። የእውቀት ውሸት ዲያወሸናፍ ክናዌጅ። በማህበራዊ ሚዲያ ወይም በተለያዩ ቦታዎች ላይ አጫጭር መረጃዎችን ስናይ ሁሉም ያውቅን እና የበለጸግን ይመስለናል። ነገር ግን እውነተኛ እውቀት የሚመጣው በጥልቀት በማንበብ በመተግበር እና በመሳሳት ነው። አእምሮችን ግን ሁሉም ታውቃለህ የሚል የውሸት ባለጸጋነት ስሜት ይሰጠናል። የቴክኖሎጂ እና የማህበራዊ ሚዲያ ማታለያ ሄርትራው ዊያውድሽ። በስልካችን ብዙ እይታዎችን ዊኤስ ላይኮችን ዋይቄስ ወይም ዲጂታል መስተጋብሮችን ስናገኝ አእምሮችን ትልቅ ተጽዕኖ ፈጣሪና ባለሀብት የሆንን ያህል ይሰማዋል። ነገር ግን ይህ ስሜት ስልኩ ሲጠፋ አብሮ ይጠፋል። የጊዜ ባለሀብት ነኝ ማለት ገና ወጣት ነኝ ብዙ ጊዜ አለኝ የሚለው አስተሳሰብ ሌላው የውሸት ሀብት ነው። ጊዜ በጣም ውድ እና በፍጥነት የሚፈስ ሆኖ ሳለ አእምሮችን ግን የማያልቅ ካፒታል እንዳለን አድርጎ ያሳምነናል። 3 አእምሮችን ለምን እንዲህ ያደርጋል? ይህ የአእምሮ ስህተት ሳይሆን ተፈጥሯዊ የመከላከያ ዘዴ ሴርቤሪያል ሜካኒዝም ነው። አእምሮችን ጉልበት መቆጠብ ይወዳል። አዲስ ነገር ማሰብ፣ ሥራ መስራት እና መለወጥ ከፍተኛ ጉልበት ኤነርጂን ይጠይቃል። ስለዚህ አእምሮ ጉልበት ላለማውጣት ሲል ከባለህበት ተቀመጥ፣ ሁሉ ነገር መልካም ነው የሚል የውሸት ማስታገሻ ይሰጠናል። 4 ከዚህ ጥልቅ ጠላት እንዴት እንላቀቅ? መፍትሄዎች። ይህንን የአእምሮ ማታለያ ሰብረን ለመውጣት የሚከተሉትን ስልቶች መጠቀም እንችላለን። ራስን በቅንነት መገምገም ሴልፍ አዌርነስ። አእምሮችን ከዛሬ ይቅርብህ ሲለን ይህ እውነተኛ ድካም ነው ወይስ አእምሮዬ ሊያታለኝ እየሞከረ ነው ብሎ መጠየቅ። ከስሜት ይልቅ ተግባርን ማስቀደም። ስሜታችን ምቾት እስኪሰማው ድረስ ከጠበቅን መቼም አንጀምርም። መፍትሄው ስሜታችን ባይፈቅድም እንኳን ሥራውን መጀመር ነው። ሥራው